የቱርካን ጽንስ ወረደ። ሚኔ ቱርካንን አሳበደች። ሶመር መርዶን ተረዳ። ቱርካንና ሶመር ሚኔን አሳበዱ። የቱርካን ልጅ እንደሞተ ሳዲቅ አወቀ። ምስጢሩ ከፈነዳ ሳዲቅና ነስሪን ቱርካን ላይ ሶመር እንደማገጠባት አውቀው ከተጣሉ ቱርካንንም ፊት ከነሷት ሶመርና ቱርካን በመከራ ታርቀው አንድ ከሆኑ ሶመርን ለማግኘት ሚኔ ራሷን ከፎቅ ላይ ዘላ ወድቃ እንደ እባብ አፈር ልሳ ከተነሳች ቀናቶች አለፉ። በክራንች ወደ ኮርማኖች ቤት ሶመርን የግሏ ለማድረግ ሰከም እያለች ትገባለች። አንቺ እንዴ ብደፍሪ ነው እዚህ የምትመጪው? ፈጣሪ ጨርሶ የማረሽ አትይኝም አልልሽም ሚኔ። ምን ተፈጠረ ቱርካን? እዚህ ቤት በምንም ተአምር አትገቢም ብለሽኝ ነበር ልበል? ተመልከቺ ግን እዚህ ነኝ። አስማት መቼም አይሆንም አይደለም? በያሁን ከዚህ ውጪ ወዴትም አልሄድም። ሶመርን መቼም አልተውም። ተመልከቺ ልጃችን ሊወለድ ነው። ምንም አታመጪም ሚኔ ኦዞግሉ። እስኪ እናያለን። ከዚህ በኋላ በውሸቶችሽ አልታልልም ሚኔ። አሁን ተሸንፈሻል። ልጅሽ እንኳን ታፍርብሻለች። ባሌን ልትወስጅብኝ አትችይም። መቼም እንዳታስቢው፣ እርሱ ቅዠት ነው እና ቤቴ ውስጥ እንዳለሽም አትርሺ። ቱርካን በቃችሁ፣ ይበቃችኋል ልጆች። እስካሁን ቃሌን እንዳልሰጠው አትርሺ። አንቺ እኮ ነሽ ወደ ሆቴሉ ጠርተሽ ለዚህ ዳረግሽኝ። ልክ እኔ ማውራት ስጀምር ፖሊሶቹ ያምኑኛል። እኔ አንቺን ቢያደርገኝ እዚህ ቤት ለሰከንድ እንኳን አልቆይም ነበረ። በቃሽ ሚኔ፣ በቃ ቱርካን። ሚኔ አቁሙ ባካችሁ። ሶመር እባክህ ሂድ፣ በቃ ሂድ፣ አንተ ሂድ። የፈለግሽውን ማድረግ ትችያለሽ። በቃ አልኩ እኮ ቱርካን። ሚኔ ሂጂ በቃ ልጅሽ ጋራ። ልጅሽ እርቧት ነው የሚሆነው። አዎ ልጄን አፍቃኛለች። እዚሁ ከአባቷና ከአያቷ ጋር ነው ልጄ የምታድገው። ልክ ነሽ፣ ልጅቷ ከሶመር ጋር አትለይም። ግን አንቺ ከዚህ ቤት ትውጫለሽ። ሚኔ አቁሚ። እንኪ ክራንችሽን በይ ሂጂ፣ እንሂድ። በይ ሂጂ። መቼም አታሸነፊም ቱርካን። ሶመርን ታጨዋለሽ። እርሱን ብቻ ሳይሆን የምትወጃቸውን ሰዎች በሙሉ አንድ በአንድ ታጫቸዋለሽ። ነይ ሚኔ፣ በቃ ነይ እንሂድ። ሂጂ። ተረጋጊ። የተነጋገርነውን ደግሞ አትርሺ። አይላ ሶመር ወጣ? አይ ቢሮሽ ውስጥ ነው። እማዬ ቆይ ምን ማድረግሽ ነው? ሚኔን ይዘሻት ወደዚህ እንዴት ትመጫለሽ? እማዬ አብደሻል እንዴ? አንተ ላይ ዕድሜ ልክ እስር ቤት የሚያስማቅቅ ክስ ላያችን ላይ ተጎልቶ እየጠበቀን ነው። ኪራዝንም ታጣታለህ ልጄ። ለዚች የአእምሮ ህመምተኛ አምኖ የሚሰጣት ፍርድ ቤት የለም። እማዬ አትሳሳቺ። ልጄ እባክህ ተረጋጋና አዳምጠኝ እባክህ። ልክ ኳሱ በእኛ እጅ ሲገባ ሚኔን አሽቀንጥረን እንጥላታለን። ብልጥ መሆን አለብን። እመኔ ልጄ። አንቺን ያገኘሁበት ቀን የተረገመች ተው። አንቺ የህይወቴ ትልቁ ስህተቴ ነሽ። ሲበዛ ስግብግብና ራስ ወዳድ ሴት ነሽ። አሁን እስከ በፊቱ የበለጠ ጠላሁሽ። ቢያንስ ለኪራዝ ስትይ እስኪ ሰው ሆኚ። ተይው ሶመር አሁን የሚናገረውን ነገር ስለተናደደ አያውቅም። እሺ እባክሽን ያወራለሁ። ተረጋጊ አንቺ ብቻ። ሰዓታት ያልፋሉ። ሆስፒታል በአልትራሳውንድ ልጃቸውን በልዩ ፍቅርና ተስፋ እንደ ቦክሰኛ ቶሎ የሚመታውን የልብ ምቱን ሐኪሟ ታስመለክታቸዋለች። የብስራቱን ዜና ሊያበስሩ ፈጥነው የእናትና የአባቷ ቤት በር ላይ መጥተው ቁጭ ብለው ሲጠብቁ ነስሪን ከገበያ ትመጣለች። ሶመር የያዘችውን ተቀብሎ ሊረዳት ሲል ፊት ነስታው ትገባለች። እማዬ ሐኪም ቤት ሄደን ነበር ዛሬ። ተመልከች ልጅሽን። ፈጣሪ በሰላም እንድትገላገይ ይርዳሽ። እማዬ ባክሽ ክፈችው ቱርካን በቃ ነይ እንሂድ። በቃ ኮርማኖች ድርጅት የቀድሞ የኦዛር ሚስት የሙስጠፋ እናት ሲቪ ላይ ሰከም እያለች የኦዛር ቢሮ ትገባለች። ሩቻን ወደ ቢሮ ልትገባ ስትል በግራም በቀኝም ሰራተኞች በፊርማ ያጣድፏታል። ሲቪ ላይ ስትገባ በደንብ አይታታለች። ሳዲቅ ቤቱ ሰላማቱ ተናግቶበታል። ይጠጣል፣ ይሰክራል፣ የማይፈልገውን ሰው ሆኗል። ሰክሮ ሲንገዳገድ ሰዎች ከመውደቃ ተርፈው ሲጫጫሁ ፋቲ አይቶት ወጥቶ ወደ ሱቁ ወስዶ ይንከባከበዋል። ሁልጊዜ ችግር የምትፈጥረው ቆይ ለምንድን ነው ፋቴ? ወንድሜ አብቅቶልኛል። ልጄ ታማለች። ልጄ ያልክ ፈሪዴን ጥላት የሄድካት ሴት ጋር ነው? አናቤል ትባላለች። እዛው ጀርመን ያለችው። ልክ በዶኑሽ ዕድሜ ናት። ሁለቱም ኩላሊቶቿ ፌል አድርገዋል። ዶክተሮቹ በፍጥነት ቀዶ ጥገና ማድረግ እንዳለባት ነግረውኛል። የኔም ሆነ የእናቷ ኩላሊት ግን ለእርሱ አይሆንም። አሁንስ ደከመኝ ወንድሜ፣ በጭንቀት ልፈነዳ ነው። የቱርካንና የሶመር ፍቅር ጭራሽ ከብረት ጠንክሯል። ሕፃኗን እንደ ሃይማኖታቸው ውሃ ፍሰውባት ያከብሩላታል። ፎቶዋን ሹት ተጠርቶ ፎቶ ያነሳቸው ሚኔ ሶመር ጋር ጠጋ ብላ ቱርካንን ለማበሳጨት እንዲመቻት በአንድ እጇ ክራንቿን እንደያዘች ያደናቀፋት መስላ ልጥፍ ትልበታለች። ሶመር ደገፍ አድርጎ ከያዛት በኋላ ሲዞር ቱርካን ረጅም እያበራችበት ነው። ወዲያውኑ ለቋት ክራንቿን ሰጥቶ ፎቶ መነሳታቸውን ይቀጥላሉ። ቱርካን ጥላት ሄዳለች።
ዶኑሽ የሳዲቅን ዕቃ ይዛለት ስትመጣ ፋቲ ወንበሩ ላይ ከተቀመጠው ካቦርቷ ላይ ጸጉሯን ያገኛል። ፈጠን ብሎም ይወስደዋል። የነሩቻን ቤት ኪችን አይላ በድጋሚ ለቱርካን የምታፈለውን ሻይ ሚኔ ገብታ በርካታ መድኃኒት ጨምራ ልትወጣ ስትል ሩቻን ትመጣለች፣ ግን አልጠረጠረችም። አይላ መታ ሻዩን ቀርታ ለቱርካን ሰጣታለች። እቺ ሴት በፕሮፌሰሩ ምክንያት ከዳሪያ ጋር እየተጋጨች ነው። ሁለቱም ቆሞ ሲጨቃጨቁ ዳሪያ ግራ ትጋባለች። የኮርማኖች ድርጅት አባዬ ተመልከት፣ የኪራዝ አባት ስምን አስተካክዩዋለሁ። ከአሁን በኋላ በእኔ ስም ነው የምትጠራው ልጄ። ኦ እንኳን ደስ አለ ልጄ፣ እንኳን ደስ አለ። ስለዚህ አሁን ችግሩ ተፈቷል ማለት ነው። የኪራዝ አባት አንተ ነህ እንዴ? አዎ ይኸው ኪራዝ ኮርማን። ያ ኒሃት አሁን ሴራው ከሽፏል። እንኳን ደስ አለ። ምን አለ እኔም ስም በእውነተኛ አባቴ ስም ቢጠራ። ምን ሆኖ ነው አባዬ? ሶመር ቁም! ሶመር! ሙስጠፋ ቁም! ሙስጠፋ ምን ተፈጠረ? ቁም አንድ ጊዜ። ለምንድን ነው የምታለቅሰው? አረፍ በላይ ዙ ተረጋጋ። ለኪራዝ አባቷን ስም ስለቀየርኩላት ነው የተናደድከው? እኔም አባት አለኝ ሶመር። ከእናቴ ጋር ተለያይተዋል። ቀድሞኑ አልተጋቡም ነበረ። ልክ እንዳንተና እንደሚኔ አባቴ ብቸኛ እንደሆነ ለእናቴ ዋሽቷት ነበር አብሯት የሆነው። ከዛ እኔ ተወለድኩ። ሁሉም ነገር ሰላም ነበረ። ከዛ እናቴ ሁሉም እውነት ላይ ደረሰችበት። እናቴ ወደ ቤተሰቧ ባዶ እጇን ተመለሰች። ከዛ እኔም አድጌ ይኸዋለሁ። በቅርቡ ግን ከዓመታት በኋላ አገኘሁት። ግን ውስጤ ለዓመታት ህመም ውስጥ ነበረ። ስሙን ከሰጠኝ ምናልባት በሱ ስሙ የተጠራው ለታ ሁሉንም ነገር ረሳው ይሆናል። እንደ አባት የምቀበለው ይሆናል። ታዲያ እኔ ማደርግልህ ነገር አለ። አንተ ለእኔ በችግሬ ሰዓት ደርሰህ ሕይወቴን አትርፈህልኛል እና ጥሩ ጓደኛሞች ነን አይደል? ጓደኛሞች? በቃ ይኸው እዚህ ጋር ፈርሜ። በጣም ጥሩ። እኔ እንግዲህ እንደምታየው ቃሌን ጠብቄያለሁ። አሁን ተራው አንቺ ነው። አንቺም ለፖሊሶቹ ሶመር ከፎቁ ላይ እንዳልገፈተረሽ እውነቱን ትነግሪያቸዋለሽ። መሄድ ትችላላችሁ። ወይዘሮ ሩቻን የሙስጠፋ እናት ቤት የት እንደሚገኝ ደርሰንበታል። ሴቪላ ያልካን ትባላለች። የልብስ ዲዛይነር ናት። በጣም ጥሩ። እስኪ ሄደን እንየው። አይላ! ሴቪላይ መግባት እችላለሁ? እባክሽ ግባ። ልክ ሶመር የልጅ ልጁን መታወቂያ ይዞ ሲመጣ ሙስጠፋ ፊቱ ተቀያየረ። ታመመ ብልሽ ይቀላል በቃ። ግን ከዚህ በላይ ልጄን በዚህ ሁኔታ እንዲቀጥል አልፈልግም። ሙስጠፋ በእኔ በአባቱ ስም ካሁን በኋላ ይጠራል። ግን ልጅህስ? ሚስትህስ? አላውቅም። የሆነ መንገድ እፈጥራለሁ። ማንን የምጠብቂው ሰው አለ እንዴ? ኧረ አያይ፣ በፍጹም። ሙስጠፋ ስራ አልነበርክ እንዴ? ለምን መጣ? አንተ ቆይ ምን አይነት ሰው ነህ? ምንድን ነበር ያልኩ? ከእናቴ ራቅ ብዬ አላስጠነቀቅኩም ነበር? ሙስጠፋ ቁም እባክህ፣ አልተረዳኸኝም። እባክህ እናውራ። የምትፈልገውን ላደርግልህ ነው እዚህ የመጣሁት። ልቀቀኝ! ልትከተለኝ እንዳትሞክር። ሙስጠፋ ልጄ፣ ሙስጠፋ ቁም እባክህ። ቆይ ሙስጠፋ፣ ሰውየው አግብቷል። አባቴ የሆነም አልሆነም ከእርሱ ጋር መሆን አትችይም። እዚህ የመጣው እኮ ለአንተ ብሎ ነው ልጄ። እባክህ አዳምጥ መጀመሪያ። አትሂድ ሙስጠፋ ልጄ። ይህች አይደለች እንዴ በየቀኑ የኦዛር ቢሮ የምትመላለሰው? ወደ ፋብሪካው ንዳው። ምሽት ላይ ደግማ ደጋግማ ቱርካን ሆዷን የቆረጣት እንዲያሽለኝ እያለች የተመረዘውን ሻይ ደጋግማ ተጠጣዋለች። የተጋቡበትን 1ኛ ዓመት አስመልክተው ለብሳ ለባብሳ ለእራት ፕሮግራሙ ሊያከብሩ ሶመርን እየጠበቀችው ነው። ሂጂ ውጪ ከዚህ ሚኔ። ቀኑን ሙሉ ስላላየሁሽ ናፍቀሽኛል ውዴ። አንቺ ደግሞ ስጠራሽ አልነበር እንዲያው አልኩት። አትሰሚም? ሂጂና ለልጄ ልብሷን ቀይሪላት። ከሶመር ጋር የተጋባንበትን 1ኛ ዓመት አንቨርሰሪያችንን ወጣ ብለን እናከብር ነው። ልታከብሪ ነው? አክብሪ። በጣም ይገርማል። ለልጅሽ ገና ሳይወለድ አልጋ ገዝተሽለታል። የተመረጠ ነገር ነው የምትመገቢው። ልዩ እንክብካቤ ነው የምታደርጉለት። ከአንቺ በፊት ለእኔም እንደዚህ ነበር የሚያደርግልኝ። ለመጀመሪያ ጊዜ ሶመር ከአንቺ ጋር አንሶላ ሲጋፈፍ ሶመር በእኔ ተናዶ ስለነበረ ነው። የንዴቱ መወጫው ነበርሽ። አንቺን አፍቅሮሽ አልነበረም። በጣም አዝናለሁ። ከአንቺ ጋር ሆኖ እኔን ነበር የሚያስበው። ውጪ ሚኔ፣ ሂጂ ከዚህ ውጪ እያልኩሽ ነው። እሺ እወጣለሁ። ሄሎ ሶመር። ሙስጠፋ አባቴ እናቴን እያስቸገራት ነው። እንዲርቃት ደጋግሜ አስጠንቅቄው ነበረ፣ ግን ሊሰማኝ አልቻለም። መጥፎ ነገር ላደርገው ነው። የገዛ አባቴ ገዳይ ልሆን ነው። ተረጋጋ ሙስጠፋ፣ እባክህ ተረጋጋ። ተው፣ ሕይወትህን አታበላሽ። ነገ ማታ ቀጠሬዋለሁ እና ለመጨረሻ ጊዜ አስጠንቅቄዋለሁ። እሺ አታስብ፣ አብረን እንሄዳለን ከፈለግክም። ደስ ይለኛል። እሺ አታስብ፣ በቃ ለሁሉም ችግር መፍትሄ አይጠፋም። እሺ ወንድሜ። እሺ ወንድሜ አመሰግናለሁ። ሴቪላ ያልካን መችመች ነበረ የኦዛር ቢሮ የገባችው ዶኑሽ። አሁን መሽቷል ወይዘሮ ሩቻን፣ ነገ ባይልሽ አይሻልም? ትዕዛዝ ነው ዶኑሽ፣ አስቸኳይ ነው። ፍጠኝ፣ ቢሮዬን ማምጪልኝ ቶሎ በይ። እሺ። ሄሎ፣ የኮርማን የወይራ ፋብሪካ። የኔ ቆንጆ እንዴት ነሽልኝ? ሰርዳር ልወጣ ነበር እኮ ሰዓት ውጪ። ይህንን ቆንጆ የድምፅሽን ልስማው ብዬ ነበረ። ስለ ደወልክልኝ በጣም ደስ ብሎኛል ውዴ። የፖስታውን ስገው ልስራው። ሰርዳር ማናት? ጓደኛዬ እዚህ ናት።
የኔ ቆንጆ እቤት ስገቢ ደውልሻለሁ። እሺ በቃ ልዘጋው ነው። ቻው የኔ ፍቅር። ታች ነኝ በር ላይ ለባበሽ ነይ። በቃ እየጠበቁ አልመጣም። ሶመር ነይ ይኸውልሽ፣ ያለበለዚያ መጥቼ ነው የምወስድሽ። ነግሬሻለሁ። ነይ ሶመር። አይቻልም። ዛሬ ማታ ላይ ካልፈልግም ከኔ ራቅ። እጭ አሁንስ በዛ ይበቃሻል። ከቱርካን ጭኖች መሃል ከማህፀኗ ውስጥ ደም እንደ ጅረት ይፈሳል። እርሷ ወድቃለች። ስልኳን ከወደቀችበት ልታነሳ ስትፍጨረጨር ሚኔ በሩን ከፍታው ደርሷ ትገባለች። ሚኔ በጭካኔ ስልኳን በክራንቿ መታ ታርቅባታለች። አይላ ሶመር አንሶ ተናዷል። አያነሳም። አባቷም እናቷ ጭራሽ አንስታ ቱርካን ነኝ ስትላት ስልኩን በፍጥነት ትዘጋባታለች። እማዬ ቱርካን አቃታት። በጀርባዋ የመኝታ ቤቱ መሬት ላይ ትዘረራለች። ለደቂቃዎች ከማህፀኗ ደም እየፈሰሳት ከቆየች በኋላ እንደምንም ተነስታ ከኮሜዲኒው ላይ ብርጭቆውን ትጥለዋለች። ወይዘሮ ቱርካን ደህና ነሽ? ወይዘሮ ቱርካን ወይኔ በፈጣሪ! ኤርፋን እርዳኝ! ኤርፋን ቶሎና! ኤርፋን! ቱርካን ምንድነው? ምን ሆና ነው? አምቡላንስ ጥራ! ፍጠን! አምቡላንስ ጥራ! ወይዘሮ ቱርካን ኤርፋን ፍጠን እባክህ! ኤርፋን! አይላ ታክሲ አግኝቻለሁ። አምቡላንሱ ዘገየች። ቱርካን ምን ሆና ነው? ወይኔ በሉ ፍጠኑ! ወደ ሆስፒታል ውሰዷት! ፍጠን! ወደ ሆስፒታል ንዳው ወንድሜ! ፍጠን! በቃሽ። አሁንስ ሚኔ ደጋግማ እየደወለች ነው። ቆይ ምን ባደርጋት ነው የሚሻለኝ? አይታወቅም ወንድሜ፣ እባክህ አንሳው እስኪ። ምን ፈለግሽ? ሶመር መጥፎ ነገር ተፈጥሯል። ቱርካን ሆስፒታል ገብታለች። ምን? ቱርካን ሆስፒታል ገብታለች? ምን እያልሽኝ ነው? አይላና ፖስተኛ ወስዷታል። እኔ አልቻልኩም። እዚህ ሆኜ ምንም ማድረግ አልቻልኩም። ምንም ላደርግላት አልቻልኩም። ይቅር በለኝ። ፍጠን፣ ወደ ሆስፒታል ሂድ። ፍጠን፣ አሁኑኑ ሂድ። ፍጠን። ልጄ አይላ ምን ተፈጠረ? ቱርካን ምን ሆና ነው? በጣም አዝናለሁ አቶ ሶመር። ጽንሱ ወርዷል። የሩቻን መስሪያ ቤት እስከዛሬ ሲቪላ ያልካን ኦዛር ጋር የገባችበትና የወጣችበትን ከነ ሰዓቱ ቻን ታገኘዋለች። አቤት ልጄ። እማዬ ልጄን አጣሁት። ልጃችንን አጣን ነው። ነርስ እንዴት ናት? ቱርካን እንዴት ናት? ሐኪሞቹ ያሳውቃችኋል። ዶክተር ባለቤቴ እንዴት ናት? እባክህ ንገረኝ። በጣም አዝናለሁ። ከወይዘሮ ቱርካን ማህፀን ጽንሱ ስለሞተ ሙሉ በሙሉ አስወግደነዋል። ከፍተኛ ደም እዚህ እስክትደርስ ድረስ እየፈሰሳት ነበር የመጣችው። የሆነ የበላችው አሊያም የጠጣችው ነገር አለ። እኛም እየመረመረን ነው። አርፍዳችኋል። ትንሽ ቀደም ብትሉ ኖሮ ጽንሱ የመትረፍ ዕድል ነበረው። ፈጣሪ ያጽናችሁ። በእኔ ምክንያት ነው፣ የኔ ጥፋት ነው። ልጄ ምን ማለት ነው ዶክተር? በጣም ብዙ መድኃኒቶችን ተጠቅማለች ማለት ምን ማለት ነው? ትንሽ ብትቆይ ኖሮ የወይዘሮ ቱርካንም ሕይወት ያልፍ ነበር። ይህን ስልሽ በጣም አዝናለሁ፣ ግን እንደገና ለማርገዝ ሕክምና ማድረግ አለባት። ያለበለዚያ ቱርካን ከዚህ በኋላ መውለድ አትችልም። በአንተና በሚኔ ምክንያት ነው ልጄን ያጣሁት። በእናንተ የማይረባ ችግር ምክንያት ነው። ቀናቶች አለፉ። ቱርካን ለቤቷ በቅታለች። ነፍሰ ገዳይ፣ የልጄ ገዳይ አንቺ ነሽ። እየደማው መሬት ለመሬት እየተንፏቀቅኩ እርዳታ ስፈልግ አንቺ ግን ስልኬን ወሰድሽብኝ። ቱርካን ልጄ ምን እያልሽ ነው? ቱርካን እኔ አይደለሁም እንዴ አይላን የጠራውልሽ? ለሶመርም ደጋግሜ ስደውልለት ነበረ ግን አላነሳልኝም። መጥፎ ሰው ራሱ እንደዚህ ያደርጋል እንዴ? እባካችሁ እስኪ ንገሩኝ። እንዴ ቱርካን እኔ ባረዳሽ እኮ ኖሮ አንቺም ትሞቺ ነው። እየዋሸሽ ነው፣ ውሸታም። አንቺ ነፍሰ ገዳይ ነሽ፣ የልጄ ገዳይ አንቺ ነሽ። ቱርካን ልጄ እባክሽ፣ ይሄ ቃል ባንቺ አያምርም። ክፍልሽ ግቢና ረፍት አድርጊ እባክሽ ልጄ። በጣም አዝናለሁ አለቃ። ወይዘሮ ቱርካን ምን ተፈጠረ? ምን ሆነሽ ንገረኝ። ማን ነው? ኧረ ቀስ! ምንድን ነው እንደዚህ በር ማንኳኳት? ምን ሆነሃል ሳዴቅ? ጥላችን ፍሬ አፍርቷል። ነስሪን እንኳን ደስ አለሽ። ሂጂና የሥራሽን ውጤት ተመልከች። ምን እያልከኝ ነው? ለምንድን ነው የምትጮህብኝ? የቱርካን ጽንስ ወርዷል። አየሽ አይደል ምን እንደተፈጠረ? ልጃችን በጭንቀት ምክንያት ልጇን አጣች። እርሷም ልትሞት ነበረ። ፋቴንም እንዲህ ብለሽ መርዘሽው ነው ጨቅጭቀሽ ከዚህ ጥሎን እንዲሄድ ያደረግሽው። በአንቺ ምክንያት ነው ጥሎ የጠፋው። ፋቴ ገና በ2 ቀን አዳር አእምሮን ቀይረው
የታል የድሮ ፍቅርህ? የታሉ እነዛ ውብ ቃላቶች? ከዚህ በኋላ በቅተኛል ሳዲቅ። ያን ያህል የምጠላኝ ከሆነ እንፋታ። በቃ ይበቃናል። ሳዲቅ መፋታት አለብን። አንተም እኔም በየራሳችን መንገድ እንሄድ። በጣም ጥሩ። ዛሬውኑ ፍርድ ቤት ሄጄ ክሱን ራሴ ካላስገባው እኔ ሳዲቅ አይደለሁም። እንኪ እስኪ ቱርካን፣ አይዞሽ፣ ጠጪበት፣ ጠንከር ያደርግሻል፣ ትወጂዋለሽ። ከአንቺ ምንም ነገር ለምን ወርቅ አይሆንም? አላደርገውም። ነስሪንና ነዛሃ ጥርሷን ለማጽናናት መጥተዋል። ይቅርታ፣ ምን እያደረግክ ነው? የምትፈልገው ነገር አለ? ሴቪ ላይ ያልከን መታ ነበር። ቆይ ይቺ ሴትዮ ምንድነው ከዚህ ሴትዮ የምትፈልግ? እናቴ ናት እኮ። ምን እያልሽ ነው? ምን አስበሽ ነው? ምንም፣ ዛሬ አልመጣችም። ምሽት ላይ እማዬ ደሞዝ የደረሰ ተመልከቱ ምን እንደገዛውላችሁ። እማዬ ምን ነው? ምን ሆናችሁ? ልጄ ዶሙሽ፣ እህትሽ ጽንሷ ወርዷል። ምን? እህቴ ደህና ነች? ንገሩኝ። ምን እህቴ ደህና ነች? አባትም በልጁ አልጨከነም። የልጁን ደህንነት እንደ ሌባ ተደብቆ በኮርማኖች አጥር ስር ልጁን በስስት እየተሽሎኮለከ ይመለከታታል። ሶመር፣ ሌላ የማህፀን ሐኪም ጋር ቱርካንን ብንወስዳት ይሻላል። ለምን እማዬ? ሶመር፣ ዶክተሩ ቱርካን ከዚህ በኋላ መውለድ እንደማትችል ነግሮኛል። ምን እያልሽ ነው እማዬ? አታስብ ሶመር፣ ሁሉንም አይነት ሙከራ እንሞክራለን። እሺ፣ በፍጹም ተስፋ እንዳትቆርጥ። ጠዋት ላይ በየግድግዳው በየቦታው ሚኔ ማንም ከእንቅልፉ ሳይነቃ እርሷ ቤቱን በሙሉ ፎቶ በፎቶ አድርገዋለች። ሩቻን ቃል አጥሯታል። ቱርካን ስትመጣ ጉዷን ትመለከታለች። ቤቱ የፎቶ ማንሻ ቤት መስሏል። ቱርካን ቁርሷን ትታው ትሄዳለች። ሶመር ይከተላታል። የኔ ፍቅር ደህና ነሽ? እንደውም ከዚህ ሙድ እስኪ እንውጣ። ሶመር ወዴት ነው? ወዴት ልትወስደኝ ነው? ነይ ዝም ብለሽ ነይ። አየር ተቀብለን እንመጣለን። እባክህ ውዴ ነይ። ሶመር፣ ካሁን በኋላ የባልሽን ትዕዛዝ ማክበር አለ። ሶመር እንዳጠለኝ